እየተናገርኩሽ የነበረው በቃ ያው ሴት ልጅ ነኝ፣ ዝም ብዬ ስለተናደድኩ ነው። በጣም ይቅርታ። ድገሙ ብርቁና ውሽም ድገሙ አራተኛ ማለት ነው። እኔ እኮ ብያችሁ ነበር ቤተሰብ ጠዋትም ብያችሁ ነበር። ይህ ምንም ጥል የለም። ጣታቸው እንደ ህፃን ልጅ እየተቀሳሰሩ እንታረቅ እያሉ ይመጡብናል ብያችሁ ነበር። ይኸው መጡ ውሽሚትና ጋሽ አሸብርዬ ማለት ነው። ደግሞ እኮ ምን አለች? ተናድጄ ብዙ ነገር ብዬ ነበረ ይቅርታ አለችው ማለት ነው። ሩታ ጨቅጫቃ ናት፣ ሩታ ጨቅጫቃ ናት ስትሉ የነበራችሁ ደህና ናችሁ? እንዴት ናችሁ? እንግዲህ የውሽሚ ደጋፊዎች ነፍስ ይማር ነፍስ ይማር። አንድ ቁጥር ጨቅጫቃ ናት ገና ሳይጀመር ማለት ነው። ታትገበ ጀምሪኝ ትትገበ ጨርሽኝ ይላል ወለኔ። አይ ገና ሳትገቢ ጀምሪኝ ከገባሽ በኋላ ጨርሽኝ እንደማለት ነው። እንግዲህ ውሽሚት ገና በጀምሩ ይኸው ጊስላ ሆናለች ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እናንተ እኔና አብረን የምንሰራዋ ልጅ ማለት ነው። ዛሬ አስፋልት እኔና ፊሊፕ ነው ማለት ነው። የእውነት የሴትዮ እናት ቤት ተልከን ሄደን እንደ ሰካራም እያደረገን ነበር። ለማንኛውም ቪዲዮችንን ብያያችሁ ዘና እያላችሁ እስከ መጨረሻው ተከታተሉ። እናንተ የኤፍሬም አክት ግን አላያችሁትም? ኤፍሬም ምን አለ? ልትተማመኑ ይገባቸዋል ስትል እኔ እሱን አምነዋለሁ። የማላምናችሁ እናንተ ናችሁ። በጣም ነው እንዲህ የማታምኛቸው ሩታና ኤፍሬም ማለት ነው። በደንብ አድርገው እኮ አቃጥለው በአፍጢምሽ ደፉሽ። በደንብ አድርገው ማለት ነው። ማንነትሽን በግልጽ እንድታሳይ አድርገውሻል። እንዶ አሁን ከዚህ በኋላ ሩታ ጨቅጨቃናት ማለት የሚያቀውሙ ይመስለኛል። አንቺ ደጋፊዎችን በጎቹ ማለት ነው። ከእናንተ ሰላም ተማር ሰጠውኝ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ዳላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የውሽማው ቪዲዮ ነው ማለት ነው። እንግዲህ ትላንትና እንዳያችሁት ሩታዬ ጋር ስለሄደ ያዙኝ ልቀቁኝ እያለች ነበረ ውሽሚት ማለት ነው። ያው የቅናት ቢጤ ማለት ነው። የሰው ባል አይደለ የነጠቀችው እንደምታውቁት፣ የሰው ባል አይደለ የቀማችሁ፣ የልጅ አባት አይደለም የቀማችሁ። በማሰር ጀግና ነሽ አላት እኮ ጋሽ አሸብር ማለት የሰው ባል በማሰር ማለት ነው። እና ተመልሶ ወደ እሷ ይሄድብኛል ብላ እንግዲህ በሰቀቀን ሙትት ብላ እንደዛ ያዙኝ ልቀቁኝ ብላ ነበረ ማለት ነው። ያው ከዛ የቀጠለ ነው እንግዲህ ብዙ ነገር ተናግሬ ያለው ትዋሸኛለህ፣ ስራ ቦታ እያልከው እየዋሸ እሷ ጋር ነው የምትመጣው ምናምን እያለችው ነበረና ያ ስላለችው ይቅርታ ብዙ ነገር ተናድጄ ተናግሬ ያለው ሴትን ከመሆን አንጻር እና አንቺ ተጠቅልለሽ እሷ አንገት ስር ገብተሽ አንገቱ ስር ጉንጯ ገጮ እየሳምሹ ሩታ ተሰምቶ ስታወራ አንቺ ጨቅጨቃነሽ ስለምትጨቀጭቂው ነው አንገቱን ታስደፊዋለሽ እንደዚህ ስትይዋለሽ እያልሻን ነበር። አንቺ ውሽሚት ማለት ነው። አንቺ ገልቱ ማለት ነው። እና እሷ ሴት ስለሆነች አይደል እንደ በዛን ሰዓት የተናገረችው። አንቺ ሴት ስለሆንሽ ለምን ዝም አትይም ነበር? ሴት ስለሆንኩኝ እና ታዲያ ሩታ ወንድ ናት እንዴ? ሩታ ወንድ ናት እንዴ? አንቺ ዘልዛላ ማለት ነው። ባሏን ስታንዘላዝይባት፣ አንቺ ስታባልጊባት፣ ስታሟግጪባት እኮ ተናዳ ስትናገር በጣም ትናገሪያለሽ። ጨቅጫቂያንሽ እያልሻት ነበረ። ትላንትና ግን ለመጀመሪያ ጊዜ ከሷ አብረው ስታያቸው ተቃጠልሽ፣ ነደሽ። ሴት ከመሆኔ አንጻር አላለችም። ታዲያ እውነቴን ነው የምልሽ፣ ደግሜ ነው የምነግርሽ። ሩታ ታዲያ ወንድ ስለሆነች ነው ሩታ ወንድ ስለሆነች ነው። የልጇ አባት የሰማንያ ባሏ ካቺ ጋር ሲንዘላዘል ስታወራ በዛን ሰዓት አንቺም ቢጤዎች እርር ቅጥል እያላችሁ ነበረ ማለት ነው። አሁን ግን መልሳችሁ ያገኛችሁ ይመስለኛል። አንቺን ብትሆኚ አንቺን መሰሎችሽ ማለት ነው። እሷ ጨቅጫቃ ናት፣ ለሱ ክብር የላትም ስትሉ የነበራችሁ ይኸው ሄርሜላስ ክብር ሰጠችው እንዴ? የሄደበት ምክንያት እንኳን ሲነገራት እኮ አላደመጠችም። እርር ደግሞ እኮ ያው
እንትን አይደለም የምትፈልገው። እሷ እኮ የሆነ በቃ መወደድ አይደለም የምትፈልገው። እኔ እኮ አንገትህ እንድትደፋ እንድትዋረድ እነሱ ባልሆነ ነገር ሊሸውዱ። ኧረ እባክሽ የእኛ ቤት ብልጥ፣ አንቺ ብልጥ ነሽ፣ እሱ ሞኝ ነው። እሱ ነው የሚሸወደው። እሱን እንዳይሸወድ ጠላ ከለላ የምትሆኘው አንቺ ነሽ። አንቺ አስመሳይ ማለት ነው፣ አስመሳይ ባይሆን እኔን ተርመጥምጬ ነው ያገኘሁህ። ተርመጥምጬ ስላገኘሁ ሌላኛው ደግሞ እንደኔ አይነት ርምጥምጥ ስላለች ስለሚኖሩ እንዳይወስዱብኝ ሰግቼ ፈርቼ ነው ብለሽ እውነታው ብታወሪ አይሻልሽም? እውነታው ብታወሪ አይሻልሽም? ሩታ ብትወስደው የሚደንቅ ምንም ግርም የሚል ነገር የለም። የልጇ አባት ነው፣ ባሏ ነው ማለት ነው። አንቺ እንዳንቺ አይነት ቀማኛ ያለ መስሉሽ እኮ ነው እንደዚህ በሰቀቀን እርር ቅጥል እያልሽ እንትን የምትይው ማለት ነው። ሲቀጥል የፈለገውም እንኳ እኔ እኮ ብያለሁ ከዚህ በፊት አይደለም ከሩታ ጋር እውነቴን ነው ብላችሁ አልጋ ላይ ከሌላ ሴት ጋር አንሶላ ቢጋፈፍ እንኳ ወይ ፍንክች አታወራም። ለምን? አመጣጧ ታውቀዋለች። አመጣጧ ፈልጓት አይደለም እኮ አብሯት የሆነው ፈልጋ ወድጄሃለሁ ብላ ነው ለምን የመጣችው ማለት ነው። ሶ የመናገርን ኮንፊደንሱም የላትም አይኖራትም ሲጀመር ማለት ነው። እሱ ልታምኙ ልትተማምኑ ይገባል ሲል እንትና ኤፍሬም ማለት ነው። እኔ እሱን አምነዋለሁ እና ካመንሹ ለምን ያዙኝ ልቀቁኛልሽ? የመጣበት ምክንያት ተጠርቶ ችግር አለ ችግር ተፈጥሮ ነው ተብዬ ነው የመጣሁት። ልዑሌ ምን ሆነዋል ብዬ ደንግጬ ነው የመጣሁት። ስሚኝ አድምጪኝ ሲልሽ እኮ ልታደምጪው አልቻልሽም። ሌላን ጊዜ እንደዚህ እየሸወድከኝ ነው የምትመጣው እያልሽው ነበር፣ እየተዝረጠረጥሽ ነበረ ማለት ነው ሽንቤትዬ። ስለዚህ እሱን አምነዋለሁ። እናንተ ናችሁ እማላምናችሁ ማለት ዘበት ነው። አትዝረክረኪ። ታምኚዋለሽ ማለት ነው። አሁን አስረሽዋል ማለት ነው አላት ማለት ነው። ኤፍሬም እንደማታስረው እንደማትይዘው ስለሚያውቅ ማለት ነው። ይመችህ ኤፍሬም። እንደው እውነቴን ነው ድገምልህ፣ አሁንን ድገምልህ በደንብ አድርገህ። ይቺ ሴትዮማ በደንብ እንድታቃጥላት በቃ እርር እንድታረጋት ነው የምንፈልገው ማለት ነው። አንቺ ዘላለምሽን የተረጋጋ ህይወት አይደለም የምትኖሪ። ዘላለምሽን እንደተቃጠልሽ እንደነደድሽ ነው የምትኖሪ ማለት ነው። እንደው እኮ አገባባችሁ አሳምሩ ሴቶች፣ እውነቴን ነው። አገባባችሁ ካሳመራችሁ መቼም ቢሆን አትናደዱም፣ መቼም ቢሆን ማለት ነው። እና ውሽሚትዬ መልካም የመናደድ መልካም የመቃጠል ጊዜ ይሆንልሽ። ሁለተኛ ሩታ ጨቅጫቃ ናት። ለአንተ ክብር የላትም፣ ለአንተ ሬስፔክት የላትም። ስቲ እንዳልሰማሽ አንቺ ጥናዣ ማለት ነው። አንቺም ሬስፔክት አልሰጠሽውን ትላንትና ማለት ነው። አንቺም አንድ ቁጥር ጨቅጫቃ፣ አንድ ቁጥር ጭቅጭቅ ይሆሽ አሮጊት እንደሆንሽ ነው ያሳየሽን ማለት ነው። አዎ ማነሽ የውሽሚት ደጋፊዎችም ልክ እንደዛው እንደዛ ሩታ ጨቅጨቃና ስትሉ እንዳሰሙ እናንተ ነፍስ ይማር። እውነቴን ነው ነፍስ ይማር ማለት ነው። በአንድ ጊዜ እንደዚህ እሳት ለብሳ እሳት ጎርሳ የመጣች ሴትዮ መጨረሻ ላይ እንዴት እንደምታረገው ጠቅልላ ስትይዘው እንዴት እንደምታረገው ያው የምታዩት ይሆናል ማለት ነው። ማሪን ሩታዬ የምትሉበት ጊዜ ይመጣል። ማሪኝ ሩታዬ የልዑልዬ ሸጋ እናት ማሪኝ የምትሉበት ጊዜ ይመጣል። እንደዛ ያዙኝ ልቀቁኝ እኮ ነው ያለችው እናቴ። ገና ሳይጀምር እንደዚህ ያዙኝ ልቀቁኝ ያለችው። መጨረሻ ላይ እንግዲህ አብርሃም መሄድ የለመደ ነው፣ መልከስከስ የለመደ ነው። አንድ ቀን ደግሞ ልክ እንደሷ የሆነችዋ ተፍ ተፍ ስትል ካገኘ ላሽ ይላል አብርሃም ማለት ነው። የዛን ቀን ደግሞ ምን እንደምታደርገው እንግዲህ የሚታወቅ ነው። ለማንኛውም እንግዲህ ብያችሁ ነበር ቤተሰብ መጥተዋል። እንደ ህፃን ልጅ እንታረቅ አንድ ጊዜ ሁለት ጊዜ ሶስት ጊዜ እያሉ ጣታቸው እንደ ህፃናቶች እንደዚህ እንትን እያሉ ጫሪው የሚባባሉ ነው የሚመስሉት ማለት ነው። እና ሰላም አውርደዋል። እኔ እኮ ብዬ ነበረ ማነው ኤፍሬም ሂድ በቃ ቆየህ እኮ አለው ጋሽ አሸብር ማለት ነው። ቆየህ እኮ አይ በጣም ነው እንዲ ቆየው በጣም ነው እንዲ ያባረራችሁት። ለማንኛውም ጋሽ አሸብርዬ ማለት ነው። አይ አንተ ነገር እንደው ምን ይሻላቸዋል። ለማንኛውም አንቺ ረመጥመጥ ማለት ነው። አንቺንም ደጋፊዎችሽንም እውነቴን ነው ሩታ ጨቅጨቃና ስትሉ እንዳንሰማ ማለት ነው። ሩታ በጣም ጀግና አንበሳ ናት። ጀግና ማለት ነው። ሁሉንም የቻለች ማለት ነው። ርምጥምጥ